እንዴ? የቶች እነዛ እናትና ልጅ እንዴ? አንቺ ጀዘብሽ እንዴ? ከመቼ ወዲህ ነው ቡራ እናት የሆነው? ይቅርታ በእናትሽ አባት እንደዚህ ማለት እኮ ነው አይደለም። ጋሽ መጣ እንዴ? ቡራ መጣ። ምሳሌስ እንጃ እንዴ? ምሳሌስ ቤተሰብ ምሳሌ ድራማ ክፍል 66ን እንዴት አያችሁ? ሞገስ ያ ዝና የላከውን ጋርድ ይዞ በሽጉጥ አስፈራራ። ከዳታ ጋር ሆኖ በማታ እየሄዱ እያለ ተከታትሎ ነበረ ያኛው ጋርዱ እና ይዞስ ጠየቀው። ሞገስ በጣም ጀግና የሆነ ሰው ነው። ጠይቁ ማን ነው የላከው ብሎ ጠየቀው። ከዛ በኋላ ዝና ነው የላከኝ እናንተን ለመያዝ በተለይ ዳታን እየተከታተልኳት ነው ብሎ ነገረው። ከዛ በኋላ ሁለተኛ እኛን እንዳትከታተል ብሎ ዳታ ማስፈራራች፣ ሞገስ ማስፈራራ። ከዛ በኋላ ሞገስ እሱን ካስፈራራ በኋላ ለዳታ ስልክ ሽጪ ፎሽ ምናምን ብሎ ለእሷ ስልክ ሰጣት። እሷ ደግሞ ታንኪዩ ያራዳለች ብላ ስልኩን ወስዳ ሸጠችላችኋለሁ። ሌላ ደግሞ በነጋታው ሞገስና ዳታ አባቷን ፍለጋ ከዚህ በፊት እንደነገርኳችሁ በጣም የተሰቃየች ሰው ናት። ዳታ በህይወቷ ሴት ልጅ ሆና በቃ ጎዳና ወጣለች። ያልሰራችው ስራም የለም እና ፈጣሪ ሲረዳት ሞገስን ፈጣሪ ለሷ ሰጥቷታል እና ሞገስ ሳፖርት እያረጋት ነው። ቀጥታውን ባህርዳር አባቷን ለማግኘት እየሄደች ነው። ከሞገስ ጋር ነበረች፣ ሰፈር እየዞሩ ነበር። እሷ ደግሞ ተስፋ ቆርጣ አይ አልሄድም በቃ በቃኝ ደክሞኛል እያለች ነው። ዳታ ቤተሰብ በዳታ ላይ ደግሞ ሌላ ፊልም እየተሰራ ነው። ካሚንግሱን ጠብቆ እላችኋለሁ። ቤተሰብ እስቲ ስለ ዳታ ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰብ። ሌላኛው ደግሞ ያቺ ማህሌት አሁንም ቀመሯን ቀጥላለች። ደግሞ ሌላ ጉድ ይዛ መታለች። ከእፍራታ ጋር ከእህቷ ጋር ሆና ብሩክን እኮ ወደዋለሁ ምናምን ትላለች። ብሩክ ደግሞ እኔን ይወደኛል እያለች መጣለች። እሷ ደግሞ ብሩክ እባክሽ አንቺን አይወድሽም፣ አንቺም ንብረቱን ነው የምትወጂው፣ በጣም ነው የምታምኚው ብላ እህቷም ትበሽቃለች። በጣም ነው እህቷ ደግሞ የምታስቀኝ። ባይጆ የዚህ ቀመር ዋና ጠንሳሽ እሷ ናት። ኤፍራታም ከባድ ሰው ናት። የእህቷ ነገር በጣም ከሷ በልጣ ነው የምትገኘው። እናም አንቺ ንብረቱን ነው የምትወጂው ሞገስን አትወጂም ብላ ኤፍራታ ደግሞ መሀል ላይ ካት አደረገች። እቺ ደግሞ ማህሌት አሁንም ቀመሯን ቀጥላለች እላቸዋለሁ ቤተሰብ። ሞገስን ለማስገደል ጋርድ በድጋሚ ሌላ ጋርድ ቀጥራለች። ሞገስ እኔ እንጃ ብቻ በዚህ ፊልም ላይ በጣም ብዙ ሰው ጠላት ሆኖበታል። እሱ ከዚህ በፊት ሞገስ ደግሞ ማይሆን ቆሻሻ ስራ እየሰራ ነበር እንዳያችሁት ከሆነ። ግን እሱ የሰራው ደግሞ በፍቅር ስለተጎዳ ነው። በዛች በሉላ ደግሞ እኔ ድጋሜ ዝና ጋር አልሄድም ሞታለሁ እያለች ነው ቤተሰብ። ፊልሙ እንዴት እንደሚሆን እኔ ግራ ገብቶኛል ቤተሰብ። እስቲ ስለ ሉላ ምን ትላላችሁ? ጽኑ ፍቅር አላት እግዚአብሔርን እና ስለ ሉላ እስቲ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። ዝና ጋር እኔ አልሄድም ሞገስ እኔ ሞታለሁ በቃ ሪሳይን ነው የምታገኘኝ ዝና ጋር አልሄድም ብላ እየቀወጠች ነው። ሞገስ ደግሞ ከዚህ ክፍል እንውጣ፣ ሆቴል ተከራይቶ ነው የሚኖሩት፣ ከዚህ ክፍል እንውጣ ብሎ ለእሷ እየነገራት ነው። እሱ ደግሞ በጣም አይሰማም። እኔ ወንድ ነኝ እሱም ወንድ ነው እንሞታለን ምናምን ብሎ እየዛተ ነው። እስቲ ስለ ሞገስ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። ሉላን ይዞ ውጪ ሊወጣ ነው፣ ከሚገርም ላይፍ ሊኖር ነው እና ማህሌትና ያ ዝና ምን እንደሚሆኑ እስቲ አብረን የምናየው ይሆናል ቤተሰብ። ፊልም በሚገርም ሁኔታ እየሄደ ነው። ምሳሌ ድራማ እንዲህ እያለ ያበደ ነው። ሌላው ደግሞ ብሩክ ከባንኮክ ዛሬ ይመጣል። እየመጣ ደግሞ ምሳሌን ይዞ አልመጣም። በጣም ደንግጣለች። ቅድስት አላመነችም። ከዳታ ጋር ነው ለማየት ሄደችው። በጣም የምትገርም ልጅ ናት ቅድስት። ስለ ቅድስት ከዚህ በፊት ነግሬያችሁ ነበረ። የቤት ሰራተኛ ነበረች። ብዙ ታሪክ ብዙ ላይፍ አሳልፋ መጥታለች። እናም ቅድስት ደንግጣ እየታለች ምሳሌ አላየችም። በቃ ምንም ልጇን ይዞ አልመጣም።
ሰርፕራይዝ ለማድረግ ይሁን ምን ማድረግ እንዳሰበ እኔ እንጃ። እስቲ አብረን የምናየው ይሆናል። ስለ ብሩክ ደግሞ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳረሱ። ፊልሙ እያበደ እየቀጠለ ነው። ሌላው ደግሞ ዳታና ቅድስት ቤት ውስጥ እየቀወጡ ነው፣ እየደነሱ ነው። ምን እንደተገኘ ከዚህ በፊት እኔ እንጃ። ብሩክ ሊመጣ ነው መሰለኝ ብሎ በቃ ቤቱን አስዋቡት። በቃ የሆነ ባነር ነገር ለጥፈው ቤት ውስጥ እየደነሱ ዳታ ታውቃላችሁ፣ ዱርዬ እንደሆነች የጎዳና ያደገች ስለሆነች ያች ቅድስት ደግሞ ምንም የምታውቀው ታምር የለም። አብሮ ክላስ ውስጥ እየቀወጡ ናቸው፣ ደስታ ስለሆነ ማለት ነው። ከዛ ደስታ በስተጀርባ የሆነ ክፉ ነገር ሊኖር ይችላል። ቅድም እንደነገርኳችሁ ከሆነ ብሩክ ምሳሌን አላመጣትም። እነሱ አየር ማረፊያ ለመቀበል ሄደዋሉ። ቤተሰብ እና ብሩክ ምሳሌን ይዞ ካልመጣ ቅድስት ምን እንደምትሆን ኢማጂን። እኔ ግራ ገብቶኛል። እስቲ እኔ ይህን ፊልም ቀጣይ ፓርት ክፍል 67 እስከማይ ድረስ እኔ ራሱ በጣም ጓጉቻለሁ ቤተሰብ። እናም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ምሳሌ ካልመጣች ቅድስት የምታብድ ይመስለኛል በዚህ ድራማ ላይ። እኔ እንጃ ቢካውዝ ለምሳሌ ብዙ መስዋዕትነት ከፍላለች ቅድስት በህይወቷን ከባለሀብት ጋር ተኝታለች። ብዙ ነገር መስዋዕትነት አድርጋለች። ቤተሰቧን ጥላ መታ እዚህ ሰው ቤት ሰራተኛ ሆናለች። አልፎ ተርፎ ኃላፊነት ወስዳ ብዙ ነገር ነው ቅድስትን ለማሳከም የሆነችው እና በዚህ አጋጣሚ ብሩክ ደግሞ ይዟት አልመጣም። እናም ለምሳሌ ብዙ መስዋዕትነት ከፍላለች ቅድስት። እናም በሚገርም ሁኔታ ከዳታም ደንግጣለች። እስቲ ቀጣይ የሚሆነውን ክፍል 7 ላይ የምናየው ይሆናል። ሌላኛው ደግሞ እቺ መሀሌት አሁንም ቀመሯን ቀጥላለች። በቃ አሁን ወደ ብሩክ ልመለስ እያለች ወደ ብሩክ እያደላች እኔ እሱ ከመጣ ይቅርታ ጠይቄ እግሩ ላይ ምናምን ወድቄ ይቅርታ ጠይቃለሁ ብላ ለዝና ታወራለች። ዝና ደግሞ አንቺ ሴትዮዋ ነግሬሻለሁ፣ አንቺ ብሩክን አትወጂም። አንቺ የምትወጂው ንብረት፣ የእሱን መኪና፣ የእሱን የሆነ ነገር ነው የምትወጂው። አልፎ ተርፎ የእሱን ልጅ ለማጥፋት ለመግደል ነው። ከሞገስ ጋርም ያለሽ ልክ አይደለም፣ ብታርፍ ይሻልሻል ብሎ ዝና እያስፈራራት ነው። ዝናን ሻፉ ብላ ነበረ። ዝና ደግሞ አይሰማትም። ቁመት አለ፣ ባለሀብት ስለሆነ በታሪክ አይሰማትም። እቺ ቆሻሻ ስራ ስለምትሰራ ማለት ነው። ስለዚህ በያላችሁበት የትም ሆናችሁ ቆሻሻ ስራ በህይወታችሁ እንዳትሰሩ ከመሀሌት መማር አለባችሁ እላችኋለሁ ቤተሰብ። እስቲ በድጋሚ ስለ መሀሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። የሞገስ ጀግንነት እስከማየው ድረስ እኔ ራሱ ጓጉቻለሁ። ሉላን ይዞ ከሆቴል ይወጣል አሁን ከዝና ጋር ለመጋፈጥ። እናም በዚህ ሁኔታ በጣም የሞገስ ኤነርጂ የምናየው ይሆናል ቤተሰብ። ሌላኛው ደግሞ ከቤተሰብ ይቅርታ እንጠይቃለን። ክፍል 65 ላይ የተደረገው ትንሽ የድምፅ ጥራት የለውም እና ንፋስ ገብቶበታል። በዚህ አጋጣሚ ይቅርታ እንጠይቃለን ቤተሰብ እንላቸዋለን። ሌላኛው ደግሞ እስቲ ዝና ደግሞ በጣም እልህ ውስጥ ገብቷል። ሞገስን ለመግደል ድጋሜ እየዛተ ነው። እቺ መሀሌትን እየሰደባት ነው። ምን አይነት ሰው ነው በእኔ ላይ ያመጣሽብኝ? ስራ አይሰሩም እንዴ? ድድብና በቫይረሱ እንደ ያሰራቸው አንቺም ደደብ ነሽ፣ ከአንቺ ጋር የመጡ ባልደረቦችሽም ደደብ ነው ብሎ በቃ በመሀሌት ላይ ጓ እያለባት ነው። መሀሌት ሰማይና ምድር እየጨለመባት ነው። መሀሌት ስራዋም ከዚህ በፊት እንደምታውቁት ከሆነ ቆሻሻ ስራ ነው የምትሰራው ቤተሰብ። በጣም ሺት ቫይብ ነው የምታራምደው። ሌላ ደግሞ ብሩክ፣ እስቲ የብሩክ ነገር ግራ ገብቶናል። ምሳሌን ይዞ አልመጣም እና በርቁ ነው ቅድስትናም ዳታ ያዩት እና ቀጣይ ክፍል 67 ላይ ብሩክ ምን እንደሚሆን እናያለን ቤተሰብ። አብረን የምናየው ይሆናል። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ፍቅራችሁ ብዝት ይበልልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ።